የገባቸው አፓርትመንት ላይ ደርሰናል። አጠቃላይ ግራውንድ ፕላስ 10 የሚሆን የመኖሪያ አፓርትመንት ነው። እንደምታዩት የመኖሪያ የሚሆን አካባቢ ነው። ውስጥ ገብተን ነው በዋላይ 3 አባወራዎች ናቸው ያሉት። የመጀመሪያው ቤት ነው፣ ሁለተኛው ቤት እዚህ ጋር፣ ሶስተኛው ቤት ደግሞ እዚህ ነው። አሁን እዚህ ጋር ምንድነው ደስ የሚለው ነገር እንደምታያቸው አንዱ ቤት ከአንዱ ቤት ጋር ፊት ለፊት አይደለም፣ በቂ የኮሪደር ስፔስ አላቸው ማለት ነው። ከነዚህ መካከል አንዱ ቤት ነው። ይሄኛው ቤት 184 ካሬ ባለ 3 መኝታ ቤት ነው። እንደገባ እንደምታዩት ቀጥታ ሳሎን አይደለም አክሰስ እናደርጋለን። ይሄኛው በጣም ሰፊ ሳሎን ያለው ከመሬት ላይ ያለው ሲሊንግ ደግሞ በዚህኛው በኩል በጣ አስፋልት ይኖራል ማለት ነው። አዲስ የሚሰራ ሰው እነዚህ የሚፈሩት ናቸው። በዚህ በኩል ስለዚህ ጥሩ እይታ ይኖረዋል። እዚህ ጋር ደግሞ ጥሩ ባልከን ያለው እንደምታዩት ይሄ በቂ ስፔስ የሆነ ያለው ቤት ነው። ከዛ እዚህ ጋር የመጀመሪያ የልጆች መኝታ ይኖራል። የእንግዳ መኝታ ወይም ማድረግ የሚቻል እዚህ ጋር ኮመን ባዝሩም ይኖራል። ለሳሎን ከሳሎን ለሚመጣ እንግዳ ቀረብ ያለ ቦታ ሊሆን ማለት ነው። ይሄኛው ሁለተኛ መኝታ የልጆች መኝታ ነው። እዚህ ጋር ደግሞ አነሳች ትሆናለች። ከነገሮች እንግዲህ ሰፋ ያለ ነገር ነው። ፋይናሊ ሄላው ማስተር ቤድሩም ነው። የራሱ መታጠቢያ ይኖራል እዚህ ጋር። ይሄ ደግሞ ማስተር ቤድሩም ነው የሚለው በዚህ ነው እኩል በደረብ ብርሃን ያገኘዋል። ልክ እንደዛ ማለት ነው። ግን አሁን ይህንን ቤት ያዩ ደንበኞች ከዚህ በፊት አብዛኞቹ ወደ ላይ አሳቢያቸዋለሁ አሜን አድርገውታል። አቀማመጡ እነሱ የሚፈልጉት ልክ ማለት ነው። እናንተ አሁን ካለበት ማስተካከል የተወሰኑ ነገሮችን አመንድ ማድረግ ሜስ ፓርቲሽን ማስተካከል ይቻላል። የዛሬ ከንደሽ ይሄ ነበረ። በቀጣይ ቪዲዮ እንገናኝ።